21 ዓመት ከዛ በፊት 6 ዓመት ያህል በፍቅር ቆይተናል። አንድ ላይ 27 ዓመት እና በእነዚህ 27 ዓመት ውስጥ ትዳር እንዴት ነው ከሆነ ጥያቄ እኔ ራሱ መጠየቅ የምፈልገው ጥያቄ ሚዲያዎች ላይ ሲወራም አንዳንዴ የማይዋጥልኝ ሀሳብ ፍጹም የመላእክት አለማስመስለን የምንስለው ነገር ምንም ቻሌንጅ ያላለፈ መስለን ስንወጣ ፖዚቲቭን ብቻ የምናወራው ነገር ወደ ትዳር ሊመጡ ላሉ ወጣቶች ትክክለኛውን ኢሜጅ አለመስጠት ነው። በጣም ከባድ የሆኑ ፈተናዎች አሉበት ትዳር። መተዋወቁ በራሱ የተለያየ እኮ ካልቸር ነው። እኔ የመጣሁበት አለ፣ አብርሽዬ የመጣበት አለ። አሁን ደግሞ የምንኖርበት ማህበረሰብ የሚያስበው አለ፣ ትዳር ብሎ የሚያስበው። እኔ እና እሱ ደግሞ ፍቅር ብለን በልጅነት ጀምረ ነው እንደ ቃቃ ትዳር የሚመስል በደንብ ስለ ትዳር የነገረን ሰው ሳይኖር ዝም ብለን የገባንበት። እኔ ጥሩ የትዳር ባክግራውንድ አላየሁም፣ ምሳሌ ሊሆን የሚችል ትዳር አላየሁም፣ እሱም አላየም። ይሄ ባክግራውንድ ባለበት ነው የገባ ነው። ግን መዋደዱ አለ። በዛ ውስጥ ግን ለዋሸህም አልፈልገው ነገር የማንግባባባቸው እልፍ ጉዳዮች ነበሩ፣ እስቲል ይኖራሉ። ትዳር ውስጥ 100% ተግባብተ እዚህ የሳቅን እንደተነሳ ነው ፎቶ አይነት አይደለም። እኔ እንዲያውቁ ሰው የምፈልገው ነገር ትዳር ውስጥ ፋይናንሻል እጥረት ክራይሲስ ሊያጋጥም ይችላል። አለመግባባት ሊያጋጥም ይችላል። ፋሚሊ መሀል ገብቶ በፋሚሊ ምክንያት በእህት በወንድም በአክስት በአጎት ምክንያት ልትጣላ ትችላለህ። ግን እንዴት ታልፈዋለህ ነው፣ እንዴት አለፍከው ነው። አልፈነው እዚህ ላይ ደርሰን ስለታየን እንጂ ትዳራችንን ላያስቀጥሉ የሚችሉ እልፍ ምክንያቶች ነበሩ። እልፍ አንዱ የምትፈልገው አይነት ባይምሮ የሳልከው አይነት ነገር ላይሆንልህ ስለሚችል እንደውም ይቅርብኝ የምትልበት ታይም አለ። እንዴ ቢቀርስ ትዳር ያልኩበት ጊዜ አለ። ለምን ዋሻለሁ? እንዴ ቢቀርብኝስ? እንደዚህ ከሆነ እንዴ ሁሉ ነገሮቹ እንደምፈልጋቸው አልሄዱም ብዬ የወሰንኩባቸው ጊዜያቶች አሉ። ግን ቆም ብለህ ስታስብ ከጥቅሙ ከጉዳቱ ይልቅ ጥቅሙ ስለሚያመዝን ለጊዜው ጠላትም አሳስተው ሊሆን ይችላል፣ አንተም ተሳስተ ሊሆን ይችላል። ከዛ ይቅርታ ትባባልና ትመለሳለህ። ልትደባደብ ትችላለህ ትዳር ውስጥ። እኔና ብርሽ ወጣቶች እንደመሆናችን መጠን በእውነት ነው የምልህ እኩል ቦክስ ተጋጥመን እናውቃለን። የልጅነቱን አይደለም የምልህ 3 ወልደን የእውነት ነው የምልህ 3 ወልደን በሀሳብ አለመግባባት ተደባድበን እናውቃለን። በድብድብ ውስጥ ግን ሰክነን ስናየው አልፎ ስናየው እኔ ይቅርታ ወዳለሁ። በነገር ላይ በይቅርታ እናልፈዋለን። ምንም እንዳልሆነ ምንም እንዳልተበደለ ሆነ ታልፈዋለህ። ሌላ ሰው ቢሆን እሱ ያለኝን ያለኝ በታሪክ አንድ ቀን አብሬው አልቀጥልም። እኔም እሱን ያረኩትን ሌላ ሰው ቢሆን ያረገው በባህሪው እሱ ሰው ካስከፋው ሪዘርቭድ ነው የሚሆነው፣ አይናገርም። እኔ ጋር ከሆነ ግን የነጻነት ስፍራው ስለሆንኩ የሌላውም ሰው ያስከፋውን ጭምር ነው እኔ ላይ እኔ አስከፍቸው እኔ ያሳዝኘው ሳይሆን ወንድም ባስከፋው፣ ቤተሰብ ባስከፋው፣ ኢንቫይሮንመንት ባስከፋው፣ የሆነ ኮንዲሽን ባስከፋው እኔ ላይ ተይኝ የሌላው ይበቃኛል አይነት እኔ ላይ እልሁን ይወጣል። አንዳንዴ እረዳዋለሁ፣ አንዳንዴ ግን እኔም አልረዳውም። ምን አገባኝ ታዲያ እኔ እምልበት ጊዜ አለ። እንደው የመጽሐፍ ቅዱሷን አይነት መልካምን ሴት ማን ሊያገኛት ይችላል? ዋጋዋ ከእንቁ በላይ ነው፣ ባሏ ይደሰትባታል፣ ምርኮ ይከተላታል የሚላትን አይነት ፐርፌክት ነሽ ወይ? ነው አይደለሁም፣ ይቀረኛል። እሷን ለመሆን ግን እጥራለሁ። ቤተሰቤ በጎደለው ባለቤቴ እንዳያፍርብኝ ባይዘዌ በወጣበት አፕሪሼት ያደርገኛል። በወጣበት ምን አይነት ሚስት ብትኖርህ ነው ይሉታል።
ያ ምንድነው ካልክ እዚህ ጓዳ ላይ ተባብለን እንዲም ሆኖ አለመታተዋችን ያመጣው ነው። እኔም በሄድኩበት ምንም አይነት ነገር እዚህ የምድር ከፍታ ያለው ነገር አመጣ ብታሳየኝ ከባል የሚበልጥብኝ ነገር የለም። እስቲል እንደ አዲስ ፍቅር አፈቅረዋለሁ፣ እስቲል ወደዋለሁ፣ በጣም ነው የማከብረው። አንዳንዴ ምናልባትም በተለይ በአገልግሎት ለማገልገል ስል በሚሄደው በምሮጠው ሩጫ ላስከፋው እችላለሁ። አዲስ ፍቅር ጀመርኩ መሰለኝ ከኢየሱስ ጋር። ሌላ ፍቅር ስጀምር ምን ያህል ፕሮቴክት እንዳረገን ሳቅ ወደ የማገልገል ይሄ የመኖር ስሜቱ ሲመጣብኝ ከመኖርም ባሻገር ለሌሎች መትረፍ እንዳለብኝ ውስጤ ሲሞላ ሩጫዬ ትንሽ ለሱ ያለኝን እንክብካቤ መረዳት ቆሞ መስማት ቀንሶት ሊሆን ይችላል። ፍቅሬ ግን ስቲል ያው ነው። ዋው! እና ፍቅር በጣም ደስ ይላል። ቻሌንጅ የለም ወይ? ኧረ በስመ አብ በጣም አለ። አይናችንን ከእግዚአብሔር ላይ አንስተን ትዳርሽ ውስጥ ምን ነገር አለ ብትለኝ ሳለቅስ ልውል እችላለሁ። ለምን እንደማለቅስ ታውቃለህ? ባለ ያፈቅረኝም ብዬ አይደለም። ትዳር ውስጥ ያሉ ክፍተቶች ብዙ ናቸው። ተሰርተን አላለቅ ነው። እለት በእለት እየተነጋገረን እየተሞራረድን አንዱ አሁን ድሮ ለምሳሌ አብርሼ ታጋሽ አልነበረም። እኔ በጣም ታገሰዋለሁ። ታጋሽ አይደለም። ቶሎ ይቆጣል፣ ቶሎ ይበሳጫል። እችለዋለሁ። የሆነ ጊዜ ደግሞ እኔ በጣም ልበሳጭና ይቺ በጣም ታከብረኛለች የሚላት ሚስቱ አናትህ ላይ ልቁም እስክል ድረስ የምናገረው ጮኬ የማወራበት ጊዜ አለ። ዘን ይረዳኝና የፍቅሬን መጠን አይቶ ይተውልኛል። ፍቅር ከራሱ ይልቅ መስጠትን ይፈልጋል። ልቀበል ብለህ ፍቅር ከገባህ አደጋለሁ። የኔ ፍቅር የጸናው በመስጠት ውስጥ ስለሆነ ነው። የእውነት ልቀበል ያልኩ ቀን ሁሌ ይጣላለሁ። ለምን እንደሆነ ታውቃ? እንዲሆኝ አላየኸኝም፣ እንዲሆኝ አንተ እንዲያታረግልኝም ማለት የጀመርኩ ቀን እጣለዋለሁ። ዝም ብዬ ያለ ዋጋ አይደል የተወደደው። ፍቅር እኮ እንካ በንካ አይደለም። እንካ በንካ ቢሆን አንጸናም። Hi guys, I'm Theo and I'm going to show you what is a PC. ፍቅር እኮ እንካ በንካ አይደለም። እንካ በንካ ቢሆን አንጸናም። ምናልባትም አሁን እዚህ ዘመን ላይ እንደ ማስተካከያ ብዬ የማስበው ትናንሽ ወጣቶች ሚዲያ ላይ ይወጡና ፍቅር ማለት ብለው የሚሰጡት ዴፊኒሽን አልስማማም ነው። እሱ አይደለም። ፍቅር ውስጥ መከራ አለ እንዴ! እግዚአብሔር እኮ እኛን ወዶን አንድያ ልጁን ሲልክልን ኢየሱስ ክርስቶስ መጥቶ እወዳችኋለሁ ነው ብሎ የሄደው። እዛው ሆኖ እንደሚወደን ነው የነገረን አይደለም። ወርዶ ዋጋ ከፍሎ የማይገባውን ለእኛ መሆን የሚገባንን ሆኖ የእኛን ነገር አድርጎ እኛን ተክቶ መውደዱን በተግባር ነው ያሳየን አይደል? ፍቅርም እንደዛ ነው። ባል የደከመለት ባልን የመያዝ፣ ሚስት የደከመችለት የሚስትን ድካም የመሸፈን፣ ተደጋግፎ የመኖር እንጂ የፍጽምና ዓለም አይደለም። የፍጽምና ዓለም አድርገን ስናቀብር ወጣቶቹ ያንን ይሰሙና በቃ ፍቅር 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 ብለው ይገቡና አንደኛ እንደኔ ከትምህርት ዓለማቸው የፈለጉት ቦታ እንዳይደርሱ ይሆናሉ። ፍቅር የራሱ የሆነ ካውንስለሪ ያስፈልገዋል፣ አማካሪ ያስፈልገዋል። ወጣቶች ገና ፍቅር ሳይጀምሩ ሊመከሩ ይገባል፣ ሊነገራቸው ይገባል። ቻሌንጁ አብሮ የሚመጣው ነገር እንዴት ያልፉታል? የሚመስል ነገርም አለ፣ ፍቅር የሚመስል ነገር የሚመጣላ ውልብ ይልባል። እሱን ሁላ ፍቅር ነው ብለው ታለው ምናልባትም አንተም ፖድካስት ላይ ሊሆን ይችላል። ብዙ የተሰበሩ ትዳሮች እናያለን፣ ብዙ የወደቁ እህቶች እናያለን። ምንድን ነው ያኔ ነገራቸው አለመኖሩ ነው። ስለዚህ እንደ አቅጣጫም እንዲሆነን ትዳር ውስጥ ካወራንም ትዳር ውስጥ እያለሁ ነው የትዳርን ችግር ማውራት ያለብኝ።
የግድ ባሌን ፈትቼ አይደለም እንዲገጠመኝ ማለት ያለ እያለሁ አሁን በፍቅር ውስጥ በትልቅ ፍቅር ውስጥ በትልቅ ትዳር ውስጥ ነው ያለሁት። አዎ ገንዘብ ያጣለት ባለቤቴን ልናገረው ይሄ ነገር ለምን ልል እችላለሁ። ግን ደስ የሚለው ደግሞ ከሱ ይልቅ እግዚአብሔርን መጠየቅ ገብቷል። የቤቴ ራስ ክርስቶስ ኢየሱስ ከሆነ ባሌን የኔ ራስ ካደረገው የኔ ስራ ድርሻ ባሌን ማመን ነው። አሁን ያመንኩበት ደረጃ አብርሼ እኔ ምን አገባኝ የዚህ ቤት ራስን አይደለሁም። እንዲህ ቤትዬ እንዲህ ጎሏል። ድሮ ቢሆን የትም ጉድጓድ ገብቼ ለምኝ አመጣለሁ። አሁን ግን መርህ እንደሳትኩ ገባኝ ኖሬ። ስለዚህ እጥራለሁ፣ እለፋለሁ፣ ማድረግ ያለብኝን አደርጋለሁ። ግን በረከት የሚመጣው በባሌ በኩል ነው፣ በቤት ራስ በኩል ነው። አይ ሪስፔክት ዚስ ይሄን አከብራለሁ። ስለዚህ ድሮ ቆይ አንተ አታውቅም እምለውን ቦታ አሁን አንተ ነው የምታውቀው ማለት ጀምሬያለሁ። ቀስ ሲል ምን ይመጣብን መሰለ ሴቶች ፋይናንሻሊ ነገሮችን እያሸነፍን ስንመጣ ሁሉን ነገር አፎርድ ማድረግ ቻለን ማለት የሆነ ሰዓት ላይ ይሄ ባህሪ ነበረብኝ። ስራ አለኝ፣ ጥሩ ደሞዝ ነበረኝ፣ ፋይናንሻሊ ጥሩ ነኝ እንዳልኩ ያለሁበት ያ ድርጅት የሚደግፈኝ ነገር አለ። ከዛ ትንሽ እኔ ቦልድሊ የመናገር ምን ሁሉን ነገር እኔ ነኝ የማደርገው ሴንስ ይሄ ስህተት ነው። ሚሊዮነር ልሁን ቢሊዮነር በትዳር ውስጥ ሚስት ከፍ ያልኩ ነኝ ብላ ያሰበች ቀን ትዳሩ አደጋ ውስጥ ይወድቃል። በደንብ እኔ እኮ ምናልባት ከሱ የተሻለ እማውቀው ነገር ሊሆን ይችላል። ከሱ የተሻለ በሱ ጉዳይ ላይ ኳሊፋይድ ሆኜ ሊሆን ይችላለሁ። በፍጹም ግን እኔ በልጣለሁ በምን ሴንስ የመጣሁለት ጸብም የሚመጣው ያኔ ነው።